ሰላም እንደናችሁ ወደ ቻናላችን ቤተሰቦች በዛሬው ቪዲዮ የማሳያችሁ እነዚህ አንድሮይድ ቨርዥናቸው 14 የሆኑ ስልኮችን ኬጂ ባይፓስ እንዴት አድርገን ባይፓስ ማድረግ እንደምንችልና ይሄንን ስናደርግ ደግሞ በኤምቲፒ ሞድ ነው በኤዲቢ ሞድ አይደለም። ስለዚህ ይሄንን ፕሮሰስ እንግዲህ ሙሉን አሳያችኋለሁ። የምንጠቀመው ናይስ አሎከር የምትሉና ይሄ እጄ ላይ እንደምትመለከቱት A06 ስልክ ነው፣ ባይናሪ 4 ነው። ስለዚህ ለምሳሌ ከባይናሪ 1 እስከ ባይናሪ 3 ፋክተር ሊስታቸው ሃይዲ ቢሆን በቀላሉ ናይስ አሎከር የምትለው በመጠቀም በፋስት ቡት ሞድ ፎርማት ማድረግ ትችላላችሁ። ነገር ግን አሁን የማሳያችሁ ይሄ ስልክ ፋክቶሪ ሞድ ይገባል ወይም ደግሞ ሪከቨሪ ሞድ ላይ ፋክተር ሊስቱን ያሳያል። ስለዚህ ይሄንን ስልክ እንዴት አድርገን ባይፓስ ማድረግ እንደምንችል ነው የማሳያችሁ። ለምሳሌ ኬጂ ስታተሱ ብሮከን አክቲቭ ምናምን የሆነን ማንኛውንም ኢኒ ባይናሪ እና ኢኒ ሴኩሪቲ ባች ባይፓስ ማድረግ ይችላል ማለት ነው። ስለዚህ ከሁሉም በፊት እንግዲህ ስልኩን ወደ ሃርድ ዲስክ ማድረግ ይጠበቅብናል። ሃርድ ዲስክ ስናደርግ ደግሞ በመጀመሪያ የዳታ ኬብል እንሰካለን። የዳታ ኬብል ከሰካም በኋላ ነው እንትን የምንለው ማለት ነው፣ ወደ ሪከቨሪ ሞድ የምናስገባው ማለት ነው። እና እንደምትመለከቱት ያው ለምሳሌ ይሄን የዳታ ኬብል ሰካለሁ፣ ምክንያቱም ከሁሉም በፊት ፋክተር ሊስት ማድረጉ ስለሚገድም ማለት ነው። ስለዚህ ዳታ ኬብሉን ከሰካው በኋላ ቮሊዩም ፕላስን እና ፓወር በተን እጫላለሁ ማለት ነው። እንደዚህ ያው እንደምትመለከቱት ማለት ነው። አሁን ወደ ከዛ ቮሊዩም ፓወር በተን ለቀዋለሁ፣ ወደ ሪከቨሪ ሞድ ይገባል ማለት ነው። ከዛ በኋላ ስልኩን ፋክተር ሪሲት እናደርገውና ወደ ስታርታፕ ነው የምንመልሰው። ያው ይሄን እንግዲህ ፋክተር ሪሲት እናደርገዋለን ማለት ነው። ከዛ እንደምትመለከቱት ፋክተር ዳታ ሪሲት የሚለውን እንጫነዋለን። ይሄን ካደረግን በኋላ ስልኩን ሪቡት እናደርገዋለን ማለት ነው። በጣም ቀላል ነው አሰራሩ፣ ከበፊቱ በተለየ ይሄኛው ቀለል ይላል። ምክንያቱም በኤምቲፒ ሞድ ነው፣ ምንም ኤዲቢ ሞድ ምናምን የሚጠይቀው ነገር የለም። በኤምቲፒ ሞድ ነው እንግዲህ ኬጂ ባይፓስ የምታደርጉት ማለት ነው። ሴኩሪቲ 2025 የሆኑትን እነሱን በቀላሉ ባይፓስ ማድረግ ይችላል። ለምሳሌ እንደ ባይናሪ 7 ባይናሪ 8 ምናምን A05 A05 ምናምን እነዚህ እንግዲህ አሁን በማሳያችሁ መልኩ መስራት ትችላላችሁ ማለት ነው። ናይስ አሎከር የምትሉን በመጠቀም ነው የምንሰራው። ስለዚህ አሁን እንደምትመለከቱት አሁን ስልኩ እየተነሳ ነው። ስልኩ ይነሳና ደግሞ አብረን በኮምፒውተር አብረን የምንመለከት ይሆናል ማለት ነው። እሺ እንግዲህ ውድ የዩቲዩብ ቻናል ቤተሰቦች እንደምትመለከቱት አሁን ስልኩ ፎርማት አድርጌዋለሁ እና ደግሞ እዚህ ጋር ናይስ አሎከር የምትሉም አለ። ስለዚህ እንደነገርኳችሁ አሁን እዚህ ጋር ምንም አይነት ኤዲቢ ምናምን አናበራም፣ በኤምቲፒ ሞድ ነው የምንሰራው። ኤምቲፒ ሞድ ማለት ስልኩ ፎርማት ነው እያለ ዝም ብለን የምንሰካው ማለት ነው። ሚዲያ ትራንስፈር ፎን ሜተድ ነው የምንሰካው ማለት ነው። እና አሁን ሰክተነዋል። ስለዚህ እንደምትመለከቱት አሁን ወደ ናይስ አሎከር የምትሉን እንመጣና ሳምሰንግ ላይ እንገባለን። ከዛ እንደነገርኳችሁ በኤምቲፒ ሞድ ነው የምንሰራው። እዚህ ጋር ኤምቲፒ የሚለውን እንጫናለን። ከዛ በኋላ እዚህ ጋር ሳም ኬጂ ባይፓስ 2025 የሚለውን ክሊክ እናደርጋለን ማለት ነው። ከዛ በኋላ ራሱ በሴሪያል ነምበሩ አማካኝነት አውቶራይዝድ አድርጎ ኪውአር ኮድ ጀነሬት ያደርግልናል። በዛ በኪውአር ኮድ ብቻ ነው ኬጂውን ባይፓስ ማድረግ የምንችለው ማለት ነው። ከዛ በኋላ ምንም የሚጠበቅብን ነገር የለም። እና ምንድነው መሰላችሁ እዚህ ጋር እንደምትመለከቱት ይሄን የምንጫነው የሚሰራላችሁ እንግዲህ እነዚህ ላይ ሴኩሪቲ A15 A06 A05 ምናምን በቃ ብቻ ኬጂ ስታተሱ ብሮክን ሆኖ ባይፓስ ማልሆንላችሁ ያለውን በዚህ ሞክሩት ማለት ነው። እነ A04 ኤስ ምናምን እነሱ ሞክሩ ማለት ነው። ለማንኛውም ምን ያውን እዚህ ጋር ሳም ኬጂ ባይፓስ የሚለውን ክሊክ አደርገዋለሁ። ያው እንደምትመለከቱ እንግዲህ በዚህ በስልክ ሴሪያል ነምበር አማካኝነት አውቶራይዝ አድርጎ ኪውአር ኮድ ጀነሬት ያደርጋል ማለት ነው። እንግዲህ ይሄ ኪውአር ኮድ ለሌላ ስልክ አያገለግልም፣ ለዚሁ ስልክ ብቻ ነው የሚያገለግለው። ምክንያቱም አውቶራይዝድ የሆነ ስለሆነ ማለት ነው። ለዚህ ስልክ ብቻ ነው የሚያገለግለው ማለት ነው የኪውአር ኮድ። ስለዚህ ምንድነው የማደርገው ይሄንን ስልኩን እነቅለዋለሁ። ከነቀልኩት በኋላ 3 ጊዜ ታፕታፕ አደርገዋለሁ ማለት ነው፣ ወይም ደግሞ 4 ጊዜ። ከዛ እንደምትመለከቱት ያው እንዲህ ታፕታፕ ሳደርገው ካሜራ ነገር ይመጣል። ከዛ በኋላ ያው ለምሳሌ ይሄን ኪውአር ኮድ ስካን አደረኩት ማለት ነው። የምትመለከቱት ኪውአር ኮዱን ስካን አድርጓል። ልክ ስካን ካደረገ በኋላ እዚህ ጋር ዋይፋይ ጋር ኮኔክት የምናደርገው ማለት ነው። እና ያው ይሄንን ዋይፋይን ኮኔክት እናደርጋለን። የስልካችሁን ዋይፋይን ያው ኮኔክት አደረጉታላችሁ ማለት ነው። ስካን ካደረጋችሁ በኋላ አሁን አብረን የምንመለከተው ይሆናል። ያው እንድታያችሁ እንደዚህ ላድርገውና ምን ማድረግ እንዳለባችሁ አብረን የምንመለከት ይሆናል ማለት ነው።
ያው ልክ እንደዚህ ሲያመጣ ምንድነው የምናደርገው? ኔክስት የሚለውን በተን እንነካለን ማለት ነው። ያው ኔክስት የሚለውን እንነካለን። ከዛ በኋላ ጌቲንግ ሬዲ ፎር ወርክ ሴትአፕ የሚል ይመጣል። ያው ልክ እንደዚህ ሲመጣ ምንድነው የምናደርገው? እዚህ ጋር ናይስ አሎከር አፕ የሚል አለ። ከዛ እዚህ ጋር ኮንቲኒው የሚለውን እንነካዋለን ማለት ነው። ያው ኮንቲኒው የሚለውን እንነካዋለን። ልክ ሳምሰንግ ኤፍአርፒ ባይፓስ እንደምታደርጉት ሜተድ ማለት ነው የምትሰሩት የምትከተሉት ሜተድ። ከዛ እንቀጥላለን። አሁንም እዚህ ጋር ኔክስት የሚለውን በተን እናበራለን። ከዛ በኋላ ኬብል ጋር ምናምን መገናኘት የለበትም ስልኩ፣ እንጠብቀዋለን ማለት ነው። ያው አሁን ባይፓስ በማድረግ ላይ ይገኛል። እንጠብቀዋለን። አሁን ስልኩ በራሱ ሪስታርት ማድረግ ይጀምራል። ያው ስልኩ አሁን እንደዚህ እንደምትመለከተው ስልኩ ሪስታርት ያደርጋል ማለት ነው። አሁን ስልኩ ጠፍቶ ይነሳል በራሱ አውቶማቲካሊ። እንግዲህ ይሄ ሜትር ለኤጅር 5 ምናምን እነዚህ በጣም ስማርት ለሆኑ ስልኮች ይሰራል። ሞክሩት እና ስልኩ ሪስታርት ያደርጋል። ልክ እዚህ ጋር አግሪ የሚለውን እንጫና እንቀጥላለን ማለት ነው። ያው እዚህ ጋር ስንቀጥለን እንደዚህ ያመጣል። ከዛ በኋላ አሉ የሚለውን እንጫናዋለን። ከዛ ናይስ አሎከር የምትል የሚል ይመጣል ማለት ነው። አሁንም እንጠብቀዋለን። እንደምትመለከቱት ልክ ፕሮሰስ ካደረገ በኋላ እንደዚህ የሚል ያመጣል። ከዛ በኋላ እዚህ ጋር ክሊር ካች የሚለውን እንጫነዋለን ማለት ነው። ክሊር ካች የሚለውን ከተጫነው በኋላ እንግዲህ እንትን ይላል ማለት ነው። ከዛ ኦፕን አፕ የሚለውን እንነካዋለን። ይሄንን ልክ ይሄን በዛ አሎ እንለዋለን። ከዛ በኋላ እንደምትመለከቱት እንግዲህ አሁን የባይፓስ ማድረግ ስራውን ይጀምራል ማለት ነው። ያው እንደምትመለከተው እዚህ ጋር እየጫነ ነው። በቃ ጀስት ኤዲቢ ምናምን ጋር የምንታገለው ነገር የለም። እንደነገርኳችሁ በሴሪያል ነበሩኝ አማካኝነት ያው ሪስታርት ያደርጋል አውቶማቲካሊ ስልኩ ማለት ነው፣ ከጫነ በኋላ ማለት ነው። ይሄ ሜተድ ኤፍአርፒ በአይሚ ባይፓስ የምትደርጉበት አይነት ሜተድ ነው። ሁሉም ነገር ከሰርቨር ጋር የሚገናኝ ነገር ስላለው በዚህ ሜተድ እንግዲህ ባይፓስ ማድረግ ትችላላችሁ ማለት ነው። ያው ስልኩ ይነሳል። አሁን ትንሽ የተወሰነ እንጠብቀዋለን። ያው እንግዲህ እንደምትመለከቱት ስልኩ ይከፍታል ማለት ነው። ከዛ በኋላ ያው ስልኩ አሁን በተሳካ ሁኔታ ኬጂው ባይፓስ ሆኗል ማለት ነው። እዚህ ጋር ምንም የሚታይ ነገር የለውም። ስለዚህ አሁን የሲስተም መስራትና ለመስራቱን የምታውቁት ምንድነው? እዚህ ሴቲንግ ላይ ትገቡና አድሚን ብላችሁ ሰርች ታደርጋላችሁ። ሴቲንግ ላይ ማለት ነው። እዚህ ጋር አድሚን ትላላችሁ። አድሚን ብላችሁ ሰርች ታደርጋላችሁ። ያው እዚህ ጋርም ዋይፋይ ተገናኝቷል እንደምትመለከቱት። ስለዚህ አድሚን የዲቫይስ አድሚን አፑን ቼክ ታደርጋላችሁ ማለት ነው። እዚህ ጋር ዲቫይስ አድሚን አፑ ላይ እቺ መብራቷን ቼክ ማድረግ አለባችሁ። ናይስ አሎከር ኤምዲኤም ቱል የሚለው ይሄ መብራቱን ቼክ ማድረግ አለባችሁ ማለት ነው። እና
አሁን በተሳካ ሁኔታ እንግዲህ ስልኩን ያው ባይፓስ ሆኗል ማለት ነው። ስልኩን እንግዲህ ሪስታርት እያደረጋችሁ መሞከር ትችላላችሁ። ለምሳሌ እኔ አሁን እናንተን ለማሳየት ስልኩን ሪስታርት ላድርገው። ያው እሺ ሪስታርት ያው እንደምትመለከቱ እንግዲህ ስልኩን ሪስታርት አደረገውና ቼክ አደረገዋለሁ ማለት ነው። መልሰ ሪሎክ ያደርጋል አያደርግም ምናምን የሚለውን ነገር ማለት ነውና እናንተ በዚህ ሜተድ መስራት ትችላላችሁ። በጣም ቀላል ነው። አክሽን ሪኳየርድ ምናምን እያለ በጣም የሚቆይባችሁ ከሆነ ስልኩን ሪስታርት ታደርጉታላችሁ አክሽን ሪኳየርድ ላይ ያለ ማለት ነው። እና በዛ አይነት ሜተድ ትሞክራላችሁ። በጣም ቀላል ነው አሰራር ሜተዱ። በኢምቲፒ ሞድ ነው በኢዲቢ ሞድ አይደለም። ጀስት ከ10 እስከ 20 ደቂቃ በዛ ከተባለ ኢንተርኔታችሁ ደግሞ በጣም ፈጣን ከሆነ አሪፍ ነው። ምክንያቱም አውቶማቲካሊ የሚጭነው አፕሊኬሽን ስላለ ስልኩ ላይ በዚያ ሜተድ መስራት ትችላላችሁ ማለት ነው። በጣም ቀላል ነው እንደነገርኳችሁ። ኦኬ አሁን ስልኩ ሪስታርት እያደረገ ነው። ያው እንግዲህ ስልኩ ሪስታርት አድርጎም ሲነሳ ምንም አይነት ሪሎክ ነገር የለም እንደምትመለከቱት ማለት ነው። ምናልባት በሚነሳበት ሰዓት እንደዚህ ሊላችሁ ይችላል። ሁልጊዜም ስልኩ ሲነሳ ምናልባት አንዳንድ ስልክ ላይ እንደዚህ ሊላችሁ ይችላል ሲነሳ ማለት ነው። ናይስ ሎከሩን ሊያስጀምር ይችላል ምናልባት። ነገር ግን ሌላው ያው ኖርማል ነው ማለት ነው። ያው በቃ በዚህ አይነት መንገድ መስራት ይችላል ማለት ነው። እንግዲህ ያው ምናልባት አንዳንድ ስልኮች ላይ ስልኩ በሚነሳበት ሰዓት ናይስ ሎከሩን ሊያስጀምር ይችላል ሪስታርት በሚሆንበት ሰዓት ማለት ነው። ሌላ ምንም አይነት ችግር የለም ማለት ነው። እና እስከ ባይናሪ 7 ባይናሪ 8 ምናምን መሞከር ትችላላችሁ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ቪዲዮ ጠቅሞናል ብላችሁ ካሰባችሁ ቪዲዮውን እንግዲህ ላይክ አድርጉት። እንዲሁም ደግሞ የሞከራችሁም ካላችሁ ከታች ኮሜንት ላይ አስቀምጡልኝ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላሙን ይመቻችሁ።